ሰላም እንደምን አላችሁ ውድ የልግዳ ቤተሰቦች በያላችሁበት ሰላማችሁ ይብዛ። አዲስ ከሆናችሁ ሰብስክራይብ እንዲሁም ደግሞ ሼር በማድረግ ቤተሰብ እንድትሆኑ እየጋበዝኩኝ ትላንትና የተደረጉ በእንግሊዝ ፕሪሚየር ሊግ 28ኛ ሳምንት ጨዋታዎች የተመዘገቡ ውጤቶችና እንዲሁም ደግሞ በጨዋታዎች የነበሩ ክስተቶች እንዲሁም ዛሬ የሚደረግ አንድ የመጨረሻ የእንግሊዝ ፕሪሚየር ሊግ ጨዋታ አለ። እነሱን በተመለከቱ መረጃዎችን ላጋራችሁ ወደድኩ። አብራችሁን ቆዩ። እንግዲህ በትላንትናው ዕለት 11 ሰዓት ሲል ቼልሲን ከሌስተር ሲቲ ያገናኘው ጨዋታ በቼልሲ 1-0 አሸናፊነት ተጠናቋል። ጎሉንም ኩኩሪያ ማስቆጠር ችሏል ማለት ነው። እንግዲህ ኩኩሪያ በሁለት ተከታታይ እንግሊዝ ፕሪሚየር ሊግ ጨዋታዎች ላይ ግብም ማስቆጠር የቻለበትን ሁኔታ በትላንትናው ዕለት መመልከት ችለናል ማለት ነው። ሌላው እንግዲህ ከሱ ጋር አብሮ የሚነሳው ነገር በተለይም በሩድ ቫን ኒስተልሮይ እየሰለጠነ የሚገኘው ሌስተር ሲቲ የወራጅ ቀጠና አፋፍ ላይ ተቀምጦ እንግዲህ ትላንትና ጨዋታውንም አድርጎ ተሸንፎ ከሜዳ ወጧል ማለት ነው። ዘንድሮ በመጣበት ዓመት ተመልሶ ይወርዳል የሚለውን ነገር በሚቀጥለው እንግዲህ በሚያደርጋቸው ጨዋታዎች የምንመለከት ሲሆን ቼልሲ እንግዲህ በቀጣይ ዓመት ሻምፒዮንስ ሊግ ተሳትፎ ለማረጋገጥ አሁንም ወደፊት እየገሰገሰ የሚገኝበትን ውጤት በትላንትናው ዕለትም ማስመዝገብ የቻለበትን ሁኔታ መመልከት ችለናል ማለት ነው። ሌላው ቶተንሃም ሆትስፐርን ከበርንማውዝ ያገናኘው ጨዋታ 2-2 በሆነ ውጤት ሲጠናቀቅ ማታር ሳር 67ኛው ደቂቃ ላይ እና ሶንግሚን 84ኛው ደቂቃ ላይ ለቶተንሃም እንግዲህ ጎሎችን ማስቆጠር ሲችሉ ቶተንሃም 34 ነጥብ በመሰብሰብ 13ኛ ደረጃ ላይ ከማንቸስተር ዩናይትድ በጎል በመብለጥ ማለት ነው 13ኛ ደረጃ ላይ መቀመጥ ሲችል ለበርንማውዝ ደግሞ ቴቭነርን 42ኛው ደቂቃ እና ኢቫንሰን 65ኛው ደቂቃ ላይ እንግዲህ ማስቆጠር ችሏል ማለት ነው። በዚህ መሰረት እንግዲህ በርንማውዝ 44 ነጥቦችን በመሰብሰብ 8ኛ ደረጃ ላይ መቀመጥ የቻለበትን ውጤት ማስመዝገብ ችሏል ማለት ነው። ሌላው ምሽት 1 ሰዓት ላይ በተለይም በርካታ ደጋፊዎች በአፍሪካና እንዲሁም ደግሞ በኢትዮጵያ ያሏቸው ሁለት ክለቦች ማንቸስተር ዩናይትድ እና አርሰናልን ለ244ኛ ጊዜ ያገናኘው ጨዋታ እንግዲህ 1-1 ተጠናቋል ማለት ነው። ሁለቱ ክለቦች ካሁን ቀደም እንግዲህ 244ኛ ጊዜ ተገናኝተው ማንቸስተር ዩናይትድ 99ን ሲያሸንፍ አርሰናል ደግሞ 90 ጊዜ ማሸነፍ ችሏል። ሌላ ቀሪ 56 ጨዋታዎችን ደግሞ በአቻ ውጤት ማጠናቀቅ ችሏል ማለት ነው። በዚህ መሰረት እንግዲህ ትላንትና ምሽት 1 ሰዓት ተኩል ማንቸስተር ዩናይትድን ከአርሰናል በኦልድ ትራፎርድ ያገናኘው ጨዋታ በመጀመሪያው 45 የቀዘቀዘ የእግር ኳስ ቤተሰቡን የማይስብ ጨዋታ ብንመለከትም በተለይም በሁለተኛው 45 የተሻለ መነቃቃት በሁለቱም ክለቦች መካከል ማየት ስንችል ማለት ነው። የመጀመሪያው 45 ሊጠናቀቅ 45+2 ላይ ማለት ነው እንግዲህ ጋርናቾ ላይ ጥፋት መሰራቱን ተከትሎ የተሰጠውን የቅጣት ምት ብሩኖ ፈርናንዴዝ በቆንጆ ሁኔታ የግብ ጠባቂው ራያ መረብ ላይ አዋህዶት ማንቸስተር ዩናይትድ 1-0 እየመራ ወደ ረፍት ወጡም። ከዛም በኋላ ጨዋታው በሁለተኛው 45 በጋልና በተወሰነ መነቃቃት ተመልሶ 74ኛው ደቂቃ ላይ ዲክላን ራይስ አርሰናልን አቻ ማድረግ የቻለ ጎል ማስቆጠር ችሏል ማለት ነው። በተለይም በዚህ ጨዋታ ላይ ድንቅ ጊዜ ያሳለፈው ብሩኖ ፈርናንዴዝ ሶስተኛው ተጫዋች መሆን ችሏል። ፖርቹጋላዊ አማካይ ብሩኖ ፈርናንዴዝ እንግዲህ ባለፉት 3 የውድድር ዓመታት በፕሪሚየር ሊጉ ከ20 በላይ ቀጥተኛ የግብ ተሳትፎችን ማስመዝገብ የቻለበትን ውጤት በትላንትናው ዕለት ማስመዝገብ ችሏል ማለት ነው። ሌላው ብሩኖ በተጨማሪ ባለፉት 3 የውድድር ዓመታት በሊጉ ይሄን ያክል የግብ ተሳትፎ ያስመዘገቡት እንግዲህ ብቸኛ ተጫዋች መሐመድ ሳላህ እና ኤርሊንግ ሃላንድ በመቀጠል ሶስተኛው ተጫዋችም የሆነበትን ውጤት በትላንትናው ዕለት ማስመዝገብ ችሏል ማለት ነው።
ሌላው እንግዲህ ብሩኖ ፈርናንዴዝ በዚህ ውድድር ዓመት በሁሉም ውድድሮች 3 የቅጣት ምት ግቦችን ያስቆጠረው ተጫዋች ሆኗል ማለት ነው። በዚህም ያው ብቸኛው ተጫዋች መሆን ይችላል ማለት ነው። በተለይም ከትላንትና ውጪ ኤቨርተን ላይም ባለፈው ድንቅ የቅጣት ምት ጎል እንዳስቆጠረም አይዘነጋም ማለት ነው። እንግዲህ ብሩኖ ፈርናንዴዝ ከ2020 በኋላም በድምሩ 506 የግብ ዕድሎችን መፍጠር ችሏል ማለት ነው። ይህም በ5 የአውሮፓ ሀያል ሊጎች ከሚገኙ ተጫዋቾች በሙሉ የላቀ ነው ማለት ነው። እንግዲህ ከሱ በመቀጠል ሁለተኛ ደረጃ ላይ የተቀመጠው ኬቪን ዲብሩይነ ነው ማለት ነው። እንግዲህ ብሩኖ ፈርናንዴዝ በተለይም ማንቸስተር ዩናይትድን ከተቀላቀለ በኋላ ድንቅ ጊዜ እያሳለፈ ይገኛል ማለት ነው። ሌላው በትላንትናው ዕለት ጎሉን ያስቆጠረው ዲክላን ራይስ ማንቸስተር ዩናይትድ ጋር ካደረጓቸው 5 ጨዋታዎች 3 የጎል ተሳትፎዎች ላይ የራሱን አስተዋጽኦ ማድረግ ችሏል ማለት ነው። በዚህ መሰረት እንግዲህ ማንቸስተር ዩናይትድ 34 ነጥቦችን በመሰብሰብ 14ኛ ደረጃ ላይ ሲቀመጥ አርሰናል 55 ነጥቦችን በመሰብሰብ 2ኛ ደረጃ ላይ መቀመጥ ችሏል ማለት ነው። ከሊቨርፑል ጋር ያለው የነጥብ ልዩነትም ወደ 15 የሰፋበትን ሁኔታ መመልከት ችለናል ማለት ነው። ሌላው በተለይም ዘንድሮ ለዋንጫ ግስጋሴ እያደረገ የሚገኘው ሊቨርፑል እንግዲህ ማለት ይቻላል ያለምንም ተቀናቃኝነት የፕሪሚየር ሊጉን ዋንጫ ለማንሳት እየተንደረደረ ይገኛል። ሁለቱ ክለቦች በተለይ ማንቸስተር ዩናይትድ እና አርሰናል እንግዲህ በበርካታ ተጫዋቾች በጉዳት ሲታመሱ ማንቸስተር ዩናይትድ 10 ተጫዋቾችን ጉዳት ላይ ሲገኙ በትላንትናው ዕለትም ሊሪኑ ጉዳት አስተናግዶ እንግዲህ ወጣቱና ተስፈኛው ከአርሰናል አሁን በጥር የዝውውር መስኮት ማንቸስተር ዩናይትድን እየተቀላቀለው የ18 ዓመቱ ተጫዋች ተቀይሮ ወደ ሜዳ ገብቶም እንግዲህ ሙሉ 45 ደቂቃውን መጫወት የቻለበትን ሁኔታ በትላንትናው ዕለት መመልከት ችለናል ማለት ነው። በተለይም በአርሰናል በኩል ጉዳት ላይ የነበረው ማርቲኔሊ ተቀይሮ ወደ ሜዳ ገብቶ ጨዋታውን ማድረግ የቻለበትን ሁኔታ መመልከት ችለናል ማለት ነው። ሌላው በጨዋታው ድንቅ ነው ያመሸው የአርሰናሉ ግብ ጠባቂ ዲክላን ግብ ጠባቂ ስፔናዊ ግብ ጠባቂ ዴቪድ ራያ ማለት ይቻላል ትላንትና በርካታ ኳሶችን በተለይም ያለቁላቸውን ኳሶች ሲያመክን መመልከት ችለናል። የናዝራዊን እንዲሁም ደግሞ የዘርኪዚን ጎሎች ሌሎችንም ጎሎች በድንቅ ሁኔታ እንግዲህ በተለይም ባለቀ ደቂቃ ብሩኖ ፈርናንዴዝ አክርሮ የመታውን ኳስ እያዳንበት ሁኔታ በጣም የሚደነቅ ነበር ማለት ይቻላል። እንግዲህ ትላንትና በተለይም ማንቸስተር ዩናይትድ 3 ነጥብ ይዞ እንዳይወጣ ማድረግ የቻለው ድንቅ ጊዜ ያሳለፈው ዴቪድ ራያ ነው ማለት ይቻላል ማለት ነው። በመልሶ ማጥቃት የሚፈጠሩ የጎደሉ እድሎችን እንዳይጠቀሙ ማድረግ የቻለበትን ሁኔታ በሜዳ ላይ መመልከት ችለናል ማለት ነው። አርሰናል እንግዲህ ባለፉት 3 ጨዋታዎች ላይ ምንም ጨዋታ ማሸነፍ አልቻለም። እንግዲህ ከዌስትሃም ጋር ያደረገውን ጨዋታ 1-0 ከዛም በመቀጠል ኖቲንግሃም ፎረስት ጋር ያደረገውን የእንግሊዝ ፕሪሚየር ሊግ ጨዋታ እንዲሁም ደግሞ በትላንትናው ዕለት ከማንቸስተር ዩናይትድ ጋር ያደረገውን ጨዋታ ማሸነፍ አልቻለም። እንግዲህ የሚካኤል አርቴታው አርሰናል በተለይም ያጥቂ ድርቅ አሁንም እንግዲህ እየተንጸባረቀ ይገኛል ማለት ነው። በአውሮፓ ሻምፒዮንስ ሊግ እንግዲህ ከሜዳው ውጪ ፒኤስቪ ድረስ በመሄድ 7 ጎሎችን አዝንቦ ቢመጣም ግን በፕሪሚየር ሊጉን ግን ያን ያክል ጎል ማስቆጠር አልቻለም ማለት ነው። ከዛውም እንግዲህ ዘንድሮ የፕሪሚየር ሊጉን ዋንጫ ለማንሳት እድል የነበረው አርሰናል እድሉን አሳልፎ ለሊቨርፑል ሰጥቷል ማለት ይቻላል። ሌላው እንግዲህ አርሰናል በሚቀጥለው በ100% የማለፍ እድሉን በእጁ ላይ አድርጎ የሻምፒዮንስ ሊጉን ማለት ነው ከፒኤስቪ ጋር ጨዋታውን የሚያደርግ ሲሆን በፕሪሚየር ሊጉ ደግሞ እንግዲህ በለንደን ደርቢ ከቼልሲ ጋር ጨዋታውን የሚያደርግ ይሆናል ማለት ነው። ማንቸስተር ዩናይትድ ደግሞ ባለፈው ሳምንት ከሪያል ሶሲዳድ ጋር በአውሮፓ ሊግ 1-1 ተለያይቶ መመለሱ ይታወቃል። አሁን ደግሞ
የመልሱን ጨዋታ በኦልድ ትራፎርድ ከሪያል ሶሲዳድ ጋር የሚያደርግ ሲሆን በፕሪሚየር ሊጉ ደግሞ ወራጅ ቀጠና ላይ የሚገኘውን በቀድሞ ተጫዋቹ ሪድ ቫን ኒስተልሮይ የሚሰለጥነውን ሊስተር ሲቲን የሚገጥም ይሆናል ማለት ነው። እንግዲህ 28ኛ ሳምንት የእንግሊዝ ፕሪሚየር ሊግ የመጨረሻ ጨዋታ ዛሬ ሲደረግ በለንደን ስቴዲየም ኒውካስትል ዩናይትድን እና ዌስትሃም ዩናይትድን ያገናኛል ማለት ነው። ይህ ጨዋታ እንግዲህ በዌስትሃም ሜዳ የሚደረግ ጨዋታ ይሆናል ማለት ነው። እንግዲህ ዌስትሃም ዩናይትድ ፖተርን አዲስ አሰልጣኝ አድርገው ከሾሙ በኋላ እንግዲህ ጥሩ መነቃቃት ላይ ይገኛሉ። እንግዲህ አርሰናልንም በሜዳው ኤሚሬትስ ሄደው 1-0 እንዳሸነፉ ይታወቃል። ዛሬስ እንግዲህ ከኒውካስትል ዩናይትድ ጋር የሚያደርጉት ጨዋታ ምን አይነት ውጤት ያስመዘግቡ ይሆን የሚለውን አብረን የምንመለከት ይሆናል ማለት ነው።